የምትከራከረኝ እኔ የማይገባኝ አሁን አንድ መምህር ዘበነ እንዲህ ብሎ ተናገረ ፀሐይ ላይ ኢየሱስ ቁጭ አለ ከየት ያመጣው ነው ወንጌል ላይ አልተጻፈም እንደዚህ ያላለም ይላል እኔ ጋር ለመጽሐፉ አንተ ከሌለ የለህም በቃ ዳህነህ እንዴ እኔ ምን ላድርግ እኔ ያለኝ አባቶቼ የሰጡኝ መጽሐፍ ታምረ ኢየሱስም ይባላል ፀሐይ ላይ ኢየሱስ ቁጭ አለ ከዛ እንደውም ልጆች እየወጡ እንደሱ እንቀመጣለን ብለው ወድቀው ሞቱ ታሪክ አለን እና ድሮ አሉ አህያን በጣም ነበር ጅብ የሚፈራት አሉ ምክንያቱም ይሄ ትልልቅ ጆሮዋ ቀንድ እየመሰለው በጣም ነው የሚፈራት እና በኋላ አንድ ቀን ይሸሻታልና ያየችውና ምንድነው ጅብ የሚያሸሽ ነገር እኔ ስታይ በጣም ትፈራለህ ምናምን አለች አህያና ተሸሸኛለ ለምን የምትፈራኝ እንደዚህ ትለው አይ ደስ ይለኛል በቀርብሽ ግን እነዚህ ቀንዶችሽ በጣም ነው የሚያስፈሩኝ የቶቹ ቀንዶች ሁለቱ ቀንዶችሽ ናቸው እነዚህ ቀንድ መስለው ነው እንደ ያለች መሬቱ ላይ ውልጭም ያው ቀንድ አይደለም አለችው ነው እንዴ ያላ ሌላ ቀመጥቶ ትግል እንጫወት አላት አጅብ አያም ትግል ትወድ የለ በመተወደው ነገር ነው ትግል ጀመሩ አህያ ብድቅ አርጋ ጅብን አፈረጠችው ከላይ ቁጭ ብላ ለዚህ ጉልበትሽ ነው አይደል ሁለተኛ ዙር እንጀምራለን አውቆ ነው ሁለተኛ ዙር ላይ ብድቅ አረገና አፈረጠና ቁጭ አለ ከላይ ሶስተኛ ዙር እናርገው ተነሳለችው በእኛ ሀገር ጥሎ መነሳት የለም በላት ነው አይደል ሰይጣን ጥሎ የሚነሳ እንዳይመስል ዛሬ ራስን ካላስተካከልክ በስተቀር ወደ እግዚአብሔር ካልቀረብክ በስተቀር የሚረዱ መላእክትን ካላደረክ በስተቀር ሰይጣን ይለ እንደ አፎሚያ ቅዱስ ሚካኤልን አጠገብ ካላደረክ እንደ አናንያ አዛሪያ ሚሳኤል ገብርኤል መላእክን አጠገብ ካላደረክ አትችልም ቅዱሳን መላእክትን ነዚህን ሁሉ መከታም የሆኑን እውነትን የተቀሙ ሰዎች መተው እነዚህን እውነቶች ሁሉ ይነጥቁሃል ያኔ መናፍቅ ትሆናለህ ማለት ነው ይሄ ነው መናፍቅ የሆኑ ሰዎች ይወት ሾልከው ነው የሚገቡት እንዴት ጓደኛ ታረጋቸዋለህ መጽሐፍ ቅዱስ እኮ ሰላም ማትበለው ይላል አይደል ሰላም ማትበለው ማለት ደህና ዋላችሁ እንደምን አደራችሁ አትባባል ማለት አይደለም አንዳንድ ሰው እንደዛ የሚወስደው አለ ሊትራሊ ቀጥታ ትርጉም ሰውኛ ሰማዊ በሆነ አተረጓጎም ልበላችሁ ግን ሰላሜ ብሎ የሚያመጣውን አጥሮት ውስጥ እንቁላል ይገባል ብዙ እንቁላሎች ይገባሉ እንቁላሎቹ ብቅ ይላሉ አይደል ከዛ ቀዩ ወጥ ውስጥ ነጭ ሆኖ ብቅ ይላሉ እነሱ ጌታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከሙታን የተነሱ ነፍሳት እኛ ስለማንፎክር ነው እንጂ አንድ ኦርቶዶክስ ሲኦልን አያያትም ታውቃለህ ይሄን መፎከር አንፈልግም በትህትናው ስለምንኖር ነው አንድ ኦርቶዶክስ ሲኦልን አያያትም በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው እኔ ሁሌ የምጠይቀው አንድ ጥያቄ አለ ከዚህ በፊት ጠይቂያችሁ እንደሆነ አላውቅም 100 ብር ከኪሳችሁ ወድቆ ጭቃ ቢነካው ትታችሁ የምትሄዱ ትቶም ሄድ 100 ብር ጭቃ ነክቶት ከኪሳችሁ አለ የለም እንዴ አንድም ሰው ምን ነው ትታችሁ አትሄዱ ሀብታሞች ትተው አይሄዱ ጭራሽ ሀብታም አንተ ነው ደሃውና አንተ ነጭራሽ ትተምትሄደው ሀብታም አንተ ትታትሄድም አንተ ሀብታም እየሰማኝ ከሆነ 5 ሳንቲም ያለያዘ ሀብታም አይሆንም ይላል ሲራክ 5 ሳንቲም ያለያዘ ሀብታም ያ ማለት ክርስቲያኖች ሀብታጣት አይደለም የኦርቶዶክስ ልጆች በተለይ ትንሽ ሲሰሩ እንደ አብርሃም ነው የሚያበዛልህ እንደ ዶኪማስ ጓዳ ነው ቤታችሁ የሚሞላው ያርግላችሁ ትንሽ መስራት ነው ከዛ ድንግል ማርያም አለች ከልጇ ጋር የምትሰራውን ታደርጋለች ክብር ምስጋና ይግባው እግዚአብሔር እንዴ ደሞ እናንተ የገብርኤል ልጆች በዚህ ያላችሁ ልንገራችሁ እናንተ የቅዱስ ሚካኤል ልጆች ዳንኤል ትዝ ይላችኋል በአናብስት አፍ ውስጥ እንደውም ትምህርት አስተምረዋለሁ እዚሁ ዳንኤል ለ7 ቀን አንበሳ ያለበት ጉድጓድ አናብስት ያሉበት ውስጥ ጥለውት የተራቡ አናብስት አልበሉትም እንዲበላ ነበርኩ አልበሉትም መከራንተና ያገኝህም እግዚአብሔር በወጀብ ውስጥ መንገድ አለው ያቁምሽ ያጽናሽ አይችልም ወይ አያደርግም ወይ ታዲያ እንዲህ ነው የምናመሰግነው እኔና እናንተ አምላክ ስሙ የተመሰገነ በዚህ ተራራ መኖር ለኛ ምንድነው መልካም ነው ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው ኦርቶዶክስ ነው አስተሳሰብ ነው እንጂ እዛ ተራራ ላይ ደብረ ታቦር
እንዴት እቺ ተራራ አሁን የተደረገባትን ብቻ ክስተት ስታዩ ልዩ ናት። እንዴት ልዩ ናት እቺ ተራራ? አንድ መድኃኒታችን ኢየሱስ ክርስቶስ ተራራው ላይ ቆሟል አልቆመም? አለ የለም? አለ። ከዛ ስንት ሰዎች መጥቷል? ሁለት ሰዎች ከሰማይ ሙሴና ኤልያስ። ሊቀ ነቢያት ሙሴና በቴስቢ ዘገለዓድ የነበረው ያ የኢትዮጵያ ዘመድ ኤልያስ እሱ ነው። ሙሴና ኤልያስ እኮ ዘመዳሞች ናቸው። ሙሴ ከሲጳራ ከኢትዮጵያዊቱ ሲወልድ የልጅ ልጅ ሆኖ በቴስቢ ዘገለዓድ ይኖሩ የነበሩት የሙሴና የሲጳራ ልጆች ናቸው። የአይሁድና የኢትዮጵያ ቅልቅል ናቸው። ኤልያስ የመጣው ከዛ ነው። ለዚህ ነው ኤልያስ ኢትዮጵያዊ ነው የሚባለው። ኦርቶዶክሶች ዘመዳችሁ ነው ኤልያስ። ክብር ምስጋና ለእግዚአብሔር ይድረሰው። ዘመዳችን ነው። ሙሴ አማቻችሁ ነው። ሙሴ ደግሞ የተማረው እዚሁ የእናንተ እህት ሲጳራን ያገባው። አቤት ኢትዮጵያውያን፣ አቤት ኦርቶዶክሶች፣ የተለየ ነው የኛ ነገር። ይሄ ነው ዓለምን የሚያስጨንቀው። እንግዲህ አሁን ሄኖክ ኖህ የጥፋት ውሃ ሲመጣ ሄኖክና ማቱሳላ ነግረውታል። ማቱሳላ ትልቁ ነብይ ነው። ማቱሳላ ትልቁ ጻድቅና አባት ነው። እድሜውም ረጅም ነው። ለኖህ ነግሮታል። ኖህ ሄኖክን ለማግኘት ወደ ምድር ዳርቻ ሄደ ይላል። ሁላችሁም ይሄን በሉ። ኖህ ሄኖክን ለማግኘት ወደ ምድር ዳርቻ ሄደ። ቅድም ጌታችን የምድር ዳርቻ ያለው እነዛ የጠቀስኩላችሁ ሁሉ ምሁራን የተባሉት የምድር ዳርቻ ብለው የጠቀሱት ኢትዮጵያ ነው። ሄኖክ የት ነበረ? ኢትዮጵያ ውስጥ ነበረ። ሄኖክ የተመላለሰበት ምድር ላይ ነው ያላችሁት። ክብርና ምስጋና ለእግዚአብሔር ይድረሰው። ኖህ የረገጠው ምድር ላይ ነው ያላችሁት። ግብጽ እነ ኮቲባ እመቤታችንን ውሃ ከለከሉ። ዮሴፍን ሶሎሜን ምግብ ከለከሉ። ግብጽ ከለከለች። ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏት። ለዛ ነው ድግሱ የሚደገሰው በየሰንበቱ። ደግሰው ተቀበሏት። አቤት በጎጃም ያለ በረከት፣ አቤት በሰሜን ያለ በረከት፣ አቤት በጣና ያለ በረከት። መላ ኢትዮጵያን ነው እኮ የዞረችው። በቅዱስ ኡራኤል መልአክ ክንፍ ላይ ሆኖ እመቤታችን ልጇን ይዛ እኮ መላ ኢትዮጵያን ነው የባረከችው። ዮሴፍ ደግሞ ትንሽዬ ወንበር ሰርቶለት ነበረ። እዛ እንጨቱን ሲሰራ ትንሽዬ ወንበር ሰርቶለት እዛ ላይ ቁጭ ያደረገው ነበር ጌታን። መጽሐፈ መነኮሳት ምን ይላል? ልብህን እንደዛች ወንበር አድርግ ዮሴፍ ለጌታ እንደሰራለት እዛ ላይ ቁጭ ያደረገው ነበር። ገብርኤል መጣና ወደሷ ቀረበ። ደግሞ 3 ጊዜ እኮ ነው ያበሰራት ገብርኤል። 1 ውሃ ስትቀዳ፣ 2 ከቤተ ዮሴፍ ሳለች፣ 3 በቤተ መቅደስ ውስጥ ሐርና ወርቁን እያስማማች ተፈሲ 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 እያለ ገብርኤል መልአክ መጥቶ አበሰራት። ቅዱስ ዳዊት ልበ አምላክ ምን ብሎ ይናገራል? ፈለግ ዘይሁዝ ያስተፈስ ሀገረ እግዚአብሔር አለ። ከእግዚአብሔር የሚፈስ ወንዝ አለው ቅዱስ ገብርኤልን። በቃ ከላይ የሚፈስ አለ ያስተፈስ ሀገረ እግዚአብሔር አለ። ሀገረ እግዚአብሔር ድንግል ማርያምን ተመልከቱ። ከተማ እግዚአብሔር ድንግል ማርያምን ያችን ቅድስት ምን አላት? ያስተፈስ ደስ ያሰኛታል አለ። ወንዙ ገብርኤል ነው። መጣ ወደ ድንግል ማርያም ገብቶ ተፈሲ 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 ኦ ማርያም ምልዕተ ጸጋ እግዚአብሔር ምስሌኪ አላት። እንግዲህ እመቤታችን አንዴ 3 ዓመት እመቤታችን እናቷ ከጉልበቷ ላይ አላወረደቻትም። 3 ዓመት ሙሉ። ለዚህ ነው ኢያቄም ረንስጥ ያለው እቺ እንደው ሃና እንደው ሳስታ እንደው ብጻታችን ይፈርስብን ይሆን እንዴ ብሎ ነው 3 ዓመት። አንድ ቀን አውርዳት ነበር። አንድ ቀን አውርዳት ብትፈልጋት ማርያም የለችም። ሃና ተጨነቀች። ልክ እሷ የ12 ዓመት ሆኖ ጌታ ጠፍቶባት በቤተ መቅደስ እኔና አባት ስንጨነቅ እንዳለችው ሃና ተጨነቀች፣ ኢያቄም ተጨነቀ። ለካ
መልአኩ ወስዷት እዛው ጋር ሆነ ሐና አታያትም ሰውሯታል መልአኩ ያጫወታት ነበር ስለዚህ ከመልአኩ ጋር ስለነበረች ሐና መልአኩን ማየት አትችልም በዛ ሰዓት እመቤታችንን ማየትም አትችልም በዛ ሰዓት ያ መልአክ ሰውሯት ነበር ከዛ በኋላ 3 ዓመት ሙሉ አንድ ቀን ሳታወርድ ከለዋ ስትተኛም ሳትለያት ከጉልበቷ ላይ ሳታወርድ ነው በ3 ዓመቷ ወደ ቤተ መቅደስ የሰጠቻት እና ታውቀዋለች ገብርኤልን ግን ለኛ ምን ያህል ትምህርት እንደሚሆን ተመልከቱ ከኋላ መጣና ትጸንስ ያላት ትጸንስ ሲላት ዞር አለች የለም ታውቀዋለች እሷ ለኛ ግን ብዙ ትምህርት አለው እቤት ገባች እቤት ስትገባ ከቤተ ዮሴፍ እንደገና መጣና አሁንም ገብርኤል መልአክ ትጸንስ ያላት ይሄን ነገር ከመቅደሱ ገብተው ሊሰሙት ይገባል ብላ ወደ እግዚአብሔር መቅደስ ሄደች ወደ እግዚአብሔር መቅደስ ሄዳ በዛ ያለውን ሐርና ወርቅ የቤተ መቅደሱን እያስማማች በመተፈትልበት ጊዜ የዛን ጊዜ ነው ለሶስተኛ ጊዜ መጣና ገብርኤል መልአክ ሙሉውን 10ሩንም ህግጋት ቃላት ትእዛዛት ለድንግል ማርያም የተናገራት ክብር ምስጋና ለእግዚአብሔር ይድረስ ሙሴ የሚገርም ታሪክ አለው የ2 ዓመት ህፃን ሆኖ ሙሴ አንደበቴ ኩልትፍ ነው ሲል ሰምታችሁታል አይደል የ2 ዓመት ህፃን ሆኖ ፈርዖን ጋር ልየውስቲ ልጄ ልየው አምጡት ተብሎ ተርሙት ልጁ ሙሴን ይዛ መጣች ሙሴን ይዛ መጣ ይሄውና ተባለ እስቲ አምጡት አለና ቀረብ ሲል ሙሴ ንጉስ ፈርዖንን በጥፊ የሚገርም እኮ ነው የ2 ዓመት ህፃን አቃጠለና ጣለው ንጉሱ ጌታ ሲወለድ መባ ወርቅ ይዛ የሰገደች ሀገር ኢትዮጵያ ናት ወርቁ ከየት መጣ መሰላችሁ ባጭሩ አዳምና ሔዋን ተጋቡ ስላሴ ለአዳም ወርቅ ሰጥተውት ነበር ይሄንን ወርቅ ለሔዋን ስጣት አሉት ማጫ ሰጣት ከዛ ወርቁን ምን ያርጉት አዳምና ሔዋን ተጋቡ ወርቁ ምን ያርጉት ወሰደና ለስላሴ አዳም የሰጣችሁ ወርቅ ነው እንኳን አላቸው አሁን አንቀበልም ከልጅ ልጅ እንቀበላለን ያ ወርቅ ሲወርድ ሲዋረድ የደረሰ ኖህ ጋር እነ ማቱሳላ እነ ሄኖክ ጠበቁት ከዛ ኖህ ጋር ኖህ ለማሰጠው ለመልከጼዴቅ ያን አጽማበውን ምስሉ እየጠበቀ ሲወርድ ሲዋረድ ኢትዮጵያ ንጉስ ባዜን ላይ ይደርሳል ከዛ ራሱ መጽሐፉ ዳዊት ራሱ መጽሐፍ ቅዱስ ነው የሚለው ኢትዮጵያ በፊቱ ይሰግዳሉ ጠላቶቹ አፈር አመድ ይልሳሉ ጌታ በተወለደ ጊዜ በከብቶች በረት 2 ዓመት በሞላው ጊዜ የኢትዮጵያ ነገስታት ኢትዮጵያዊው ባዜን ወርቁን ይዞ በመብርሃን እቅፍ ያለውን ኢየሱስ ክርስቶስ ሰግደው የ2 ዓመት ህፃን ነው ኢየሱስ ሰገዱለት ያንንም ወርቅ ሰጠው ይላል እናንተ የዛ ልጆች ናችሁ ክብርና ምስጋና ለእግዚአብሔር ይድረሰው ኢትዮጵያ ትልቅ እንግዳ መጣባት አምላኳ መጣ እመቤቷ መጣች ድንግል ማርያም ኢትዮጵያ አስራት ሀገሯ ነች ኢትዮጵያ የምትባለው ለድንግል ማርያም ይሄ ነው ልጇን ይዛ መጣች የኢትዮጵያ ምድር አንዱም አልቀረም አዎ ገቡ ተባረከ በተለይ አንድ ቀን ጣና ላይ ስታጥበው እመቤታችን ጣና እንዴት እንዳለፉት አባይ እንዴት እንዳለፉ ሲነገር ከጌታ የሚፈሰው ውሃ ቀጥታ ውሃው ላይ ጣና ላይ አድሮ በዛ ላይ እየረገጡ ሄዱ ጣና የሚለው ስምም ከዛ በፊት ጣና አልነበረም የዛን ጊዜ ነው እንዴት አድርገን ነው የምንሻገረው ሲል ጻአና አለው ጫናት አለው እዛ ላይ ቁጭ አደረገ መልአኩ መጣና ጣና የሚለው ስም ከዛ የመጣ ነው ኢትዮጵያ በአራቱ ማዕዘን ተባረከች በሰሜን ተባረከች በደቡብ ተባረከች በምስራቅ ተባረከች በምዕራብ ተባረከች የኢትዮጵያ ልጆች በየለቱ እየደገሱ ተቀበሏል ዛሬ በኢትዮጵያ በጠቅላላ ኢትዮጵያ ካህናት እየደገሱ ምእመናን እየደገሱ እንደ ግብጽ አይደለም የምናስባትኛ እርግጥ ነው አንዳንድ ሰዎች የግብጽ መከራዋን እያሰቡ እነሆ በጾም የሚያሳልፉ ሰዎች አሉ በጾም የሚያስቡ ሰዎች አሉ ኢትዮጵያ ግን እየደገሰች ነው የተቀበለችው እልል እያለች ነው የተቀበለችው ግና እየሰጠች ነው የተቀበለችው ኢትዮጵያ ተባረከች በተለይ አንድ ቀን ነው በኡራኤል መልአክ ክንፍ ላይ ሆነው ይላል መልአክ ድርሳነ ኡራኤል እንደሚነግረን መልአኩ እንደሚነግረን በሱ ክንፍ ላይ ሆነው መላ ዓለምን ሲዞሩ እንደው እመቤታችን ልጅ ወዳጄ እቻ ሀገር ልዩ ነች አለችው ይህ ልዩ ነች እቻ ሀገር አለችው እናቴ እቻ ሀገርማ እስከ መጽሐፍ ድረስ
ያንቺን ስም በአማላጅነት የሚጠሩ ልጆች ህየንታው ከተወሉ ለኪ ደቂቅ የተባሉ በአባቶች ፋንታ የሚወለዱልሽ ኢትዮጵያውያን ናቸው አላት። ክብርና ምስጋና ለእግዚአብሔር ይድረሰው። ክብር ምስጋና እልልታ ጭብጨባ ውዳሴ ግናይ ለኢየሱስ ይድረሰው። ኢትዮጵያ የእግዚአብሔር አገር፣ ኢትዮጵያ የድንግል ማርያም አገር፣ ኢትዮጵያ የእግዚአብሔር ማደሪያ፣ ኢትዮጵያ የታቦት ማደሪያ፣ ኢትዮጵያ የመስቀል ማደሪያ የኢየሱስ ሀገር ናት። ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ሕይወት ነው። በላይ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ቢጠራ ገነት እንዲገባ አልሆነም እንዴ? እንትኑ ራሱ ደስ ይላል። ሂደቱ እኮ ደስ ይላል። እንደው ዝም ብሎ እኮ ራሱ እንደው ልጇ ወልድ ከሰማይ ሰማያት ወርዶ እኮ እንደው ዝም ብሎ አላደረም። ገብርኤል መልአክ ሂድ ተብሎ መጀመሪያ አቤት ዝግጅቱ። ልክ አሁን ቅድም ሊቀጠበብት እንዳሉት ገና ከመምጣቱ በፊት ስብከት ብርሃን ኖላዊ ያል እንደምንዘጋጀው ሂድ ገብርኤል ተብሎ መጀመሪያ ቤተ መቅደስ ገብታ እነፋኑኤል መልአክ መተው ከሰማይ መሰወርቁን ይዘው ስቴ ሕይወቱን ይዞ ህብስተ አኮቴቱን ይዞ ከሰማይ ወርዶ ጋርዶ በቤተ መቅደስ ስትኖር እኮ የሰው ምግብ አልበላችም። እሷ ከሰማይ እየበሰለ ከሰማይ እየተዘጋጀ ነው እኮ። አንዳንድ ሰው ለእመቤታችን ሲሆን ግራ ገብት የሚለዋል፣ ይበሳጫል። እንደ እግዚአብሔር ለአብርሃም እዛ ዘፍጥረት ላይ በግ አወረደለት እኮ። ከየት መጣ ያ በግ? ያ በግ እኮ ከእጹ ነው እኮ የተገኘው። የእግዚአብሔር ሥራ እኮ ድንቅ እኮ ነው። ስለዚህ አሁን የሚደንቅ ነው። እመቤታችንን አዘጋጅቶ ራሱ በእውነቱ መልአኩ ፋኑኤል ወርዶ መቅደስ ገብታ ዝግጅቱ። ከዛ ደግሞ 12 ዓመት ከኖረች በኋላ መላእክት እየመጡ እኮ ያጫውቷት ነበር እኮ። መላእክት እኮ ናቸው መጥተው የሚያመሰግኗት እኮ። እንደ ዕብራውያን ሴቶች እኮ አንገታቸው እንደሚያገስፉ በዋዛ በፈዛዛ ያደግሽ አይደለሽም ይላታል። በዋዛ በፈዛዛ አላደግሽም፣ ከመላእክት ጋር ነው እሷ የነበረችውና ገብርኤል መልአክ ተልኮ ሂድ አብስር። ስትሄድ ደግሞ እንደ ዘካርያስ ሳትቆጣ ሰግደህ ሰላም ለኪ ምሊተ ጸጋ ምሊተ ክብር ብለህ ብሎ ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ ብለህ ሂድ ንገር ተብሎ ተልኮ ከዛ በኋላ ነው ይኩነኒ በከመ ትቤለኒ ስትል ቃል በማህፀኗ ለኩነተ ሥጋ የተሰጠው። ታምረ ኢየሱስ የሚባል መጽሐፍ አለ። The miracles of Jesus ተአምራት የሚነገሩበት ይሄ መጽሐፍ ሌላ ዓለም የለም፣ እኛ ጋር አለ። ክርስቶስ በሕፃንነቱ ምን ያደርግ እንደነበረ፣ ትምህርት ቤት እንዴት እንደገባ፣ ክርስቶስ ፀሐይ ጨረር ላይ ቁጭ ይል ነበር እንደዚህ። አሁን ይሄ ያስደረግጣቸዋል ሌሎች ሰዎች ሲሰሙ። አይችልም ነው ኢየሱስ ቆይ የምትከራከረኝ እኔ የማይገባኝ። አሁን አንድ መምህር ዘበነ እንዲህ ብሎ ተናገረ፣ ፀሐይ ላይ ኢየሱስ ቁጭ አለ። ከየት ያመጣው ነው? ወንጌል ላይ አልተጻፈም፣ እንደዚህ አላለም ይልሃል። እኔ ጋር ለመጽሐፉ አንተ ከሌለ የለህም፣ በቃ ደህና ነህ እንዴ? እኔ ምን ላድርግ? እኔ ያለኝ አባቶቼ የሰጡኝ መጽሐፍ ታምረ ኢየሱስም ይባላል። ፀሐይ ላይ ኢየሱስ ቁጭ አለ። ከዛ እንደውም ልጆች እየወጡ እንደሱ እንቀመጣለን ብለው ወድቀው ሞቱ። ታሪክ አለን እኛ ጋር፣ ወድቀው ሞቱ። ከዛ ሰው ተሰበሰበ መጣና ያንቺ ልጅ ነው ልጆቻችን የገደለ ብለው ድንግል ማርያም ላይ ተንጫጩ። ያንቺ ልጅ ነው። እንደ ክርስቶስ ደግሞ ይገርመኛል ስራው እኮ አምላክ ወልድ አምላክ ሕይወታችሁን ሁሉ ይባርክላችሁ። ሩህሩህ አምላክ፣ ደግ አምላክ፣ ጥዑመ ስሙ የሚጣፍጥ ኢየሱስ ክርስቶስ። ከዛ በኋላ ድንግል ማርያም ላይ ክርስቶስ በዛ እድሜው እነዛን የሞቱትን ሰዎች